ነው እንጂ ማን ነው አህመድ ደግሞ አይመለከትሽም። ኦኬ ስለሱ አይመለከተኝም። በራሱ ይጠይቅሽ። ኦኬ አህመድ እዚህ አንቺ ስለ አንደኛ የሆነ ነገር ሊጠይቅኝ የምችለው እኔ ወታደር ነኝ። ስለ ወታደር ከሆንሽ ለምሳሌ ከኔ ተቃራኒ ሁኔሽ ምንድነው ከዚህ ውጊያ ምንድነው የምታገኝ እንደነ አህመድ ብለሽ ብትጠይቅኝ እኔ አንዳንድ ነገሮችን ተናግሬ ሊያስረዳሽ ይችላል። ከዛ ውጪ አንቺ ሲቪል ሆነሽ እዛ ቁጭ ብለሽ የማን ደጋፊ ትሁኚ አላቅም ዝም ብለሽ የምታወሪ ፖለቲካ ያዳምጥ አልችልም። ፖለቲካ ሳይሆን ስሜን አንብቢው። እኔ አንድ ዜጋ ነኝ። ኦኬ በሀገሬ ውስጥ አንቺ እኮ ስለ ፖለቲካ ሲቪል ስለ ፖለቲካ ብለሽ አለ እኮ የምታወሪ ስለ ፖለቲካ ከሆነ ስለ ፖለቲካ እዚህ ላይ አናውራም ያልኩት። ለምንድን ነው የማታወሪው ነው ጥያቄ። መብትሽ። ስለ ፖለቲካ ሚዲያ ላይ የሚያወራው ጉዳይ የለኝም። እኔ ታጋይ ነኝ፣ እታገላለሁ፣ አላማዬን አውቃለሁ። የምትታገይበትን አላማ ከዛ ውጭ ሚዲያ ላይ የሚያወራው ፖለቲካ የለኝም። የምትታገይበትን አላማ ንገሪኝ። ለምንድን ነው የምትጠይቅኝ? ማን ነው ተጠያ? ማን እንዲጠይቅኝ? ማን አገሪቷ ውስጥ ነው ከወታደር ሆነሽ ያለሽው። ስለዚህ በውስጥ ጠይቅኝ ነው ወይስ ሰው እንዲሰማሽ ነው የፈለግሽው አንቺ? ኧረ እኔ ምን ሰው ይሰማኛል? ሰው ሁሌ ነው የሚሰማኝ። ኦኬ በውስጥ ትመልሻለሽ? በውስጥ መልስልሻለሁ። በእርግጥ አንቺ የሆነ አንዳንድ ነገሮች ስትሄጂ ወይ ስትራመጂ መንገድ ልትሳሳጂ ትችላለሽ፣ ላትሳሳጂም ትችላለሽ። ያን ነገር ደግሞ ለማረጋገጥ እኔ የምችለውን አቅም ከሚችለው አቅም አንዳንድ ነገሮችን የሚያስረዳሽ ነገር ይኖራል። ስለዚህ እንደዚህ አይነት ነገር ደግሞ በኢትነት በፍቅር በአንድነት በውስጥ ስጠይቅኝ እኔም ደግሞ ሰዓት ሰጥቼበት እንደዚህ ብዬ አስረዳሻለሁ እንጂ እዚህ ላይ እኔ አሁን የሆነ ነገር ቢያወራ አንቺ ከኔ ተቃራኒ ከሆንሽ ሰው በመሀል ምን ይሆናል? ሰው በመሀል ይወዛገባል ማለት ነው። ምንም አይወዛግብሽ። በውስጥ መጥቼ ሳወራሽ እኔ ተቃራኒሽ ነኝ። በነገራችን ላይ ችግር የለውም። ይኸው እኔ ፎሎ አድርጌሻለሁ። እኔ እናት እኔ ለዚህ ዝግጁ ነኝ። በቃ የሚችለውን አቅም አስረዳሻለሁ። ፎሎ አድርጌሻለሁ። በውስጥ አውሪኝ። ኦኬ እሺ አህመድ አመሰግናለሁ። ሌላ አይስል እዚህ ሚዲያ ላይ አሁን መከላከያ ሰራዊቶች የሚጠየቁትን ይመልሳሉና ለዛ ቴንኪዩ አህመድ ፎሎ ከዴቢስ ዋንድ ዋና ነዲስ ኢንቶሉ ኢሳን ፎሎ ሲጎቹ ደደቤሚኒ ፎሎ ከየ ዴቢስ አናገፈዶ ከረተ አክላለ ከረተ መርቴ ትራፍ ፍኔራ ፍሬጅማ ጅማት ተንደረቢና ወላሂ ቢላሂ ጉርባ ጨጨባነ ዮም ብዬ ኦርማሰነ ጌሳ አይቹ ደላም ሉካ ኬቲ ሉካ አገፈዶ ኢላ ዋን ከናከ ከንቲ ሙሪያ አገፈዱ ነረገፈዱ አረሰረ ኩፈተ ኮፒቲ ዝግጅት ይርተ ከነቴት ወላሂ አህመድ በቆና ቢያንስ ማን ኮነሳ በቆና ዳልኩ እኮ በቆና ማን ኮንኪያ ወላሂ ቢላሂ ከንኮት አመሞቱ ማመነነ ባከኑ ጀመረ ይቹዳ ማለቴ በቃ ካምቢ ደሬ ምንድነው ካምቢር መከረቲ በሬ ፈተን ይዘና ጎተኒ ሲነከነ መመና ይረፍቲ በቃ አልሐምዱሊላህ አጋንጅራ ዮይሲንታይ በደን ዮፋኖ ታይ በደ ዮወያኔ ታይ በደ በቃ አመፈታ ዘና ብትን ገራ ወታደራ ኮቱ ፈታ ይድጅራት ሳነሽ ሆኒ እዚህ ቁጭ ብዬ ስለ ፋኖ እንዳታወሪ። ኦኬ ምንድነው ፋኖ ነሽ እንዴ? አይ ፋኖ በደን ምናምን አትበይ። እኛ ፋኖች አለን እያስለቀስንሽ ነው ያለነው። ፋኖ በደን ምናምን አትበይ ስላለ አንቺ ፋኖ ነሽ ወይ? ኦፍ ኮርስ ነኝ። ያው ነኝ ፋኖ ነኝ። ጥርት ያልፋኖ እና ለዛ ብለሽ አታወሪም እንደ ስለ ፋኖ ለምንድን ነው የማይወራ? ያ ቀዝሪሻል ያሰራሻልማ ይኸውልሽ እዚህ ጋራ ስለ ፖለቲካ አላወራም እኮ አልሽ ቅድም። ስለ ፖለቲካ ለፋኖ ሲወራ ትቀዝኛለሽ ወይ? እና እኔ እኮ ጠላት ነኝ ነው የምትባለው ሲስተር። እኔ እኮ አስቀዝንሻል ስለ ፋኖ ሲወራ ይኸውልሽ አይቦዲ እንትን አትበይ። በመጀመሪያ ስሜታዊ አይደለም። መጀመሪያ እኮ ፋኖ ነኝ ብትይ እኔ ሰውን አልሳደብም እንጂ ልክልክሽን ነበር የምነግርሽ። ለማንኛውም መልካም ብሎ ወንድሜ ፎሎ መልስልኝ። ምን ብለሽ ነው ልክልክን የምትነግሪው? እሱማ ምድር ላይ እየታየ ስለሆነ ልክልክ ምናምን አያስብልም። እየተያየ ነው። ስለ ፋኖ ስለሚያውቅ ልክልክሽን ነበር የምነግርሽ። እስኪ ተናገሪ ሄጅበት እስኪ ልስማሽ እና እኔም ደግሞ ላሳይሽ። ምንድን ነው የምታሳይ? እንዴት አንቺ አሁን በወሬ ነው አይደለ? እኔ ደግሞ በተግባር ልክልክሽን አሳይሻለሁ። አንቺ በወሬ ታወሪያለሽ፣ እኔ ደግሞ በተግባር አሳይሻለሁ። ቦደ ከሰን ሰገሌ ወን ወራቡ ፊዲሳ አገሌ የመዳን ክባብ ስሚ ኩሽና ቁጭ ብለሽ ነው እንደ ልክልክ
የምታሳይ አንቺ ደነስ ይኸውልሽ፣ ኩሽናም ቁጭ አልኩኝ፣ ጣራ ላይ ቁጭ አልኩኝም፣ አልጋ ላይ ቁጭ አልኩኝም። ልክ ልክሽን እያሳየሁሽ ነው። የትም ልቀመጥ፣ እሱ የኔ ምቾት ነው። አንደኛ እኮ ፋኖ ብትሆኚ ኦሮምኛ አታወሪ ነበር። አንቺ ዲቃላ ነሽ። ይኸውልሽ፣ በነገራችን ላይ ቋንቋ የእንትን መግለጫ አይደለም። የወታደር ፋኖ ነኝ ስላልሽ ሳይሆን በተግባር ፊት ለፊታችን ቆሞ ራሱ ቶክሶ አልገደለንም። ፋኖ ቅዘና ማስቀዝኔን ያየነው ጉዳይ ነው። ኦኬ እሱንማ ወንድማ ለማ ዋን ቶርቶራ ከና ወጅና ሰው ፊንትና አንቀቡ መድረክ ቶርቶራ ምናምናት በዚህ አንቺ ራስሽ አፍሽን ግማታ ማን እንደሆነ ያሳይሻለሁ። ደደብ የደደብ ቪዲዮ ትመቻለሽ እኮ ፋኖ ትላለች። እንዴት ግማታም ቆሻሻ በየኩሽና የምታደርገው ነገር እናውቃለን። ገባሽ? በየኩሽና የምታደርገው ነገር እናውቃለን። ከኛ ጋር ለማውራት እንትንም የለሽም ለማለት አቅምም የለሽም። ደንባራ መከላከያ ሰራዊት ትላብስለሽ መብላት መሰለሽ እንዴ? ውትድርና ትላብስለሽ መብላት እኮ አይደለም። አንቺ ግማታም ንፍጣም ደንቆሮ አንበርክኬሽ አውቃለሁ። አይገርምሽም? ፋኖ ሆነች ሴት ማለት ነው። ወንዱንም አንበርክኬ ነው የሚያውቀው። ደንቆሮ ከና ወጅን እናንተ ናችሁ የጀመራችሁት። እኔ ሄድባችኋለሁ። በነገራችን ላይ ችግር የለብኝም። ማሽ ነው የምትሄጂው? ማን ላይ ነው የምትሄጂው? አንደኛ ማን ላይ ነው የምትሄጂው? አንዳንቺ አይነቱ ቅራቅንቦ እያሰለፍ አባታችን ተማርቷል፣ እኔም ተማርቻለሁ እያስባል ነው የምንሄዳሽ። አንቺ እኮ የመዳን ቅመም ቤት ቁጭ ብለሽ አንቺ ዲፎ የሚሰርቂ ትል እኮ ነው የምትበይ። ትል ታውቂያለሽ። ግን አንበርክኬ እየነዳሽ እንጀራ ደግሞ ከኩሽና እየገባሽ ሰርቀሽ የምትበይ ሰው እኮ ነሽ። ቀሺም ከኔ ታሪ ፈለግሽ ደደብ ደሜ ነታቢ አሁን ከእንዳንቺ አይነቱ አንቺ ነሽ አሁን የመከላከያ ሰራዊት ነኝ ብለሽ አሁን አንቺ ነሽ አሳይሻለሁ። ስሚ ፈጣሪ እኔን መሆኑን እስከምትመሰክሬ ነበር የሚያሳይሽ። እኔ ለአንቺ ምን መሰለሽ ግብር እየከፈልኩ ሆድሽ እንዳይጎልብሽ ግብር እየከፈልኩ ቂጣ ደንቆሮ ለራሴ አኖርሻለሁ። በነገራችን ለራሳችሁ ለምናችሁ አይደል እንደምትበሉት ፋኖ የተባላችሁትና የፋኖ ደጋፊ ባንዳ የደንቆሮ ልጅ እንደ አንቺ አይነት ደንቆሮ በተግባር ነበር የሚያሳየው። አንበርክኬው ገባሻ? ድሮ መከላከያ ሰራዊት ውስጥ ይኸውልሽ ለህዝቡ ለሀገሩ መከላከያ ሰራዊት አሁን ተቀልባችሁ ነው የምትመጡት። ስለዚህ እኔ ብትሳደቢ አልፈቅድልሽ፣ ምንም ነገር አልፈርድብሽም። ስለ ፋኖ ታውሪ፣ ስለ ውትድርና አንቺ ለማውራት ማለት ነው ገና ብዙ ነገር ይቅርሻል። ገባሽ አይደለ? ወታደር ማለት እንደ አንቺ አይነት ሰው አፉን ሞልቶ ወታደር ለማለት ገና ታጥቦ ብዙ ነገር ብዙ ቦታ ገብቶ ነው። እሺ እንደ አንቺ አይነት ሽንታም እና ቂዘናም እዛ ኩሽና ቁጭ ብሎ የሰውን እንጀራ በልቶ እንትን ብሎ የሚበላ ሰው ስለ ወታደር ማውራት አይችልም። ገባሽ? እኔ እናት ክብር ሲጀመር ክብር ስሚ ክብር አይወድላችሁም እኮ እናንተ ስትረገጡ ነው ደስ የሚላችሁ። ከብት ጨረሽ ምን አይነት ደንቆሮ ጋር ነው የገባሁት? አንቺ ቅድም እንደዚህ ብለሽ መጀመሪያ ትናገርሽ ወይ ተሳርበሽ ጨረሽ ሀሳብ ገዘና ትምህርቴ ቆይ አህመድ ትምህርቴ አትበይ። የምን ይኸውልሽ አሁን እኔ በደስ ላውራሽ አንቺ የምን አባት ትምህርቴ ነው የምታውቂው እንጂ ይኸውልሽ አሁን ካልጨረሽ እኔ ሜት ላልሽና እንደፈለግሽ እጂ ደግሞ በኢንቦክስ ፋኖን አወራሁ ብለሽ ፋኖ በወንቱ ልትሰድቢ ነው? እኔ ልትሰድቢ ነው? በውስጥ ኢንቦክስ አንቺ በአይንሽ ራሱ ፋኖ እኮ ሄደሽ ማታውቂ ሰው ነሽ እኮ። እሺ ቆይ ቦና ለምን ባንቺ የት እንደሆንሽ እኮ ራስሽን ማታውቂ ሰው ነሽ። ይኸውልሽ እኔ ሜት ላርግልሽ መሳረፍ የምትፈልጊ ከሆነ ተሳረቢ፣ መጮህ ከዛ በኋላ ስጨርሽ እኔ ከአንቺ ጋር ላውራ ስጨርሽ ቄዘና ብዛ እንደ አንቺ ቄዘናን ፈልገሽ አውሪ። ከቦንቱ ጋር ለማውራት ገና ብዙ አመት ይቀራሻል። በቃ ተሳረቢ፣ ይውጣልሽ
በቃ ይኸውልሽ፣ በነገራችን ላይ በጣም በነገራችን ላይ ማለት ነው ሀሉ ትንሿ ምንድን ነው ዘር ሳምነው ጥራው፣ ትንሿ ዘር ሳምነው አማራ ወለጋ ይላል ስሜ። ጥራው በደንብ። ለምን ትፈራለህ? ኧረ ምንድን ነው የምፈራው? እኔ ፈርቼም አላውቅም። አሁን በሪስፔክት የምታወራ እኮ አወራለሁ። ነገር ግን ስድብ ከሆነ የምትሳደበው፣ በነገራችን ላይ እናንተ ማስገመት ስለምፈልግ ወታደር ውስጥ ያላችሁ ሰዎች በፊት የሀገርና የህዝብ ፍቅር ተምራችሁ ነው። ዛሬ ግን ስድብ እንደ ምግብ እየተቀለባችሁ የምትወጡ ሰዎች ስለሆናችሁ ዝም ብዬ የማዳመጥ መብት አለኝ። ኦኬ። አሊያ ግን የምታወራ ከሆነ እስኪ የፋኖ ትርጉሙን ንገረኝና የት ምን እንደምሰሩ ንገረኝ። እስኪ በአንድ ማለት ነው ንገረኝ። እስኪ ፋኖ ማለት ምን ማለት ነው? ፋኖ እኮ ማለት አብይ አህመድ መስክሮለታል። አልሰማም እንዴ? የሀገር መከታ፣ የሀገር ኩራት፣ የህዝብ አለኝታ ብሎ እኮ መስክሮለታል። በነገራችን ላይ እሱንም ተፈለግ ላመጣልህ እችላለሁ የሰውዬህን ንግግር። እሺ ጥሩ። የዱሮ ፋኖ ነው የሚያውቀው ከዚህ ከ2007 2008 9 እንደዚህ አካባቢ። የአሁኑ ፋኖ ግን ምን አድርጎ እንደገባ ስንማረግ ማለት ነው ምን እንደሚያወሩት አዳምጪ። መጀመሪያ ምን እንደሚሉት ብቻ አዳምጪ። ምን እንደሚሉት አዳምጪው። ምን ሆነ ነው ገባ ስንማረግ ምን ሆነ ነው ገባ ምናምን ስንለው እኔ የመንግስት ወሳሳ የሚባለው ብር አለ የሆነ አክሲዮን እሱን ወስጄው ማፈላክቶኝ ከእስር ቤት አምልጬው እኔ ሰው ደፍሬው ምናምን እንደዛ በቃ እስር ቤት ሸፍተው ወደዛ የገባ ነው በቃ የምበዛው። ስለዚህ አሁን እናንተ ዝም ብሎ ትጥቃችሁን ፍቱና እኛ ጋር መጋፈጥ ዝም ብሎ ክሊማንጀሮ ተራራ መግፋት ነው በቃ። ኦኬ አሁን እሺ ጨረስክ? አሁን አንተ ያልከውን ነገር በቪዲዮ በመረጃ አቅርብልኝ። ና አቅርብልኝ በመረጃ ናውጣ። አንድ ፋኖ ማርከህ አንተ ያስወራኸው ፋኖ ካለክ ናውጣና አንጣ መረጃ ልይ። አንተ ቅራቅሞ ለቀርማ ያመጣሁን አይደለም የሚባሉት። ና በቪዲዮ ታሳይ። ወንድ እናት ተወለደችህ። ወንድነት እኮ በዚህ በኦንላይን አይደለም። እንታወቃለን እኮ በደንብ ነው የምንታወቀው። ለምን ታስወርዳት አህመድ? ያወራ አይደለም። ሰላም እንዴት ነው? አንቺ ሴት ነሽ? ወንድ ፈልጋለሁ። የፋኖ ወንድ ፈልጋለሁ። ሴት በሴት ጋር ነው። ወንድ ከወንድ ጋር ነው። ሴት ከወንድ ጋር ሴት ነው። አይዲ ማለት በአሁኑ ሰዓት እኮ መብት እኩል ነው። ምን ችግር አለው? እያወራ አለ ተስጨርሳት ምን ነበር ላይ የሚጣናው ነገር ላይ ትንሿ ከደህና ካቡሎ ወንድ ትሻላለች። የሆነት ደጋፊ ነው። አሁን ጠላ ቤት፣ አረቄ ቤት፣ ጫት ቤት፣ ሺሻ ቤት ቁጭ ብለውን ምቀት ነው እንጂ ታጋይ እኮ ኦንላይን ወጥቶ አይለፍልፍም ከኔ ጭምር። ስለዚህ አሁን ደጋፊ ነው በቃ ያቃተ የተኛ ቦታ ስንል ማለት ነው።